ጥያቄ ነው። ቦቻቸው የተላኩት ህዝቡን ለማስተማር ከአላህ ጋር ለማስተዋወቅ እና ስለ እስላም ለማሳወቅ ነው እስካልን ድረስ ነቢዩላህ አደም እንዴት ነቢይ ናቸው ልንል እንችላለን? ነቢዩላህ አደም ዓለይሂ ሰላም ነቢይ ማለት በነገራችን ላይ በመጀመሪያ የአምላክ ቃል የሚመጣለት ነው። መን ነቢያ ያኔ ቢነበኢ ሚነላህ ዐዘ ወጀል የአላህ ዘንድ መለኮታዊ ራእይ የሚመጣለት ያ ነቢይ ራሱም ህግና ስርዓትን ተወርዶለት እንዲከተል ወይም ደግሞ ከእርሱ ስር ላሉትም እንዲኖራቸው ሊሆን ይችላል። አደም ታዲያ ለማን ነው የተላከው ከተባለ ነቢይ ነው። ቃል የሚመጣለት አካል ነው። ለራሱም ህግና ስርዓትን እንዲከተል እንዲሁም ሚስት አለችው፣ ልጆች አሉት። ልጆች ይኖሩታል። በዘመኑ በኖረበት ብዙ ጊዜያትን ቆይቷል። በዚያ ህግና ስርዓት እንዲመራቸው ዘንድ ነው እሱ ነቢይ የተደረገው። እሺ፣ ሌላ ሁለተኛው ጥያቄ ብዙን ጊዜ ካዕባ ላይ ማለትም እዛ ሀጅ በሄዱበት ሰዓት ዱዓ ሲያደርጉ ብዙን ጊዜ ካዕባውን ይዘው ዱዓ ሲያደርጉ እናያለን። እና ለምን ይሆን ያንን የሚያደርጉት? ማለት አላህ በየትኛውም ቦታ ሆናችሁ ዱዓ ሲሆን እቀበላለሁ ብሎ ሳለ እዛ ቦታ ይዘው ብዙን ጊዜ ዱዓ ሲያደርጉ እናያለን። እና ለምን ይሆን ምክንያቱ? ያን ይዛችሁ ዱዓ አድርጉ ምናምን የሚል የለም። ነገር ግን ዑምራ አድርገው ሲጨርሱ ሐጀሩል አስወድን ተቅቢል ማድረግ እሱ ነው ያለው። የትኛውን ቦታ ሆነን ዱዓ ማድረግ እንችላለን ወይ? አላህ ይሰማናል ይቀበልናል ወይ? አዎ፣ አላህ ሱብሓነሁ ወተዓላ የትኛውን ቦታ ብንሆን ይሰማናል ይቀበላል። አላህም በቁርአን ላይ ሁሉ ተናግሯል። እድዑኒ አስተጅብ ለኩም ይላል። ለምኑኝ እቀበላችኋለሁ ብሏል። በዚህ ቦታ ብቻ መሆን አለበት ብሎ አልተናገረም። ያ ቦታ ግን ነቢያቶች የሰሩት ቦታ ነው። ኢብራሂም እና እስማኤል እንዲሁም ቀደምት ነቢያት ከእርሳቸው በፊት እና ከአደም ጀምሮ የተሰራ ቤት ነው። ነቢያቶች በየዘመናቸው በተላኩ ጊዜ ያድሱት ነበር። ኢብራሂም እና እስማኤል እንዳደሱት በቁርአን ላይ እንደተገለጸው ያ ነው የቂብላ የሶላት አቅጣጫ እና የሀጅ መፈጸሚያ ነው እንጂ አይደለም። ዱዓን አላህ ሱብሓነሁ ወተዓላ በዚያ ቦታ ብቻ ካልሆነ አይቀበልም ወይ? ሁሉም ቦታ ሆናቸው ይቀበላቸዋል። ወደ የትኛውም አቅጣጫ በተሰሩ ከካዕባ ውጭ ወደ ሌላ አቅጣጫ ዞሮ ሰውየው የትኛውን ቦታ ሆኖ ዱዓ ቢያደርግ ይቀበለዋል። ወሊላሂ አልመሽሪቁ ወልመግሪብ ፈአይነማ ትወሉ ፈሰመ ወጅሁላህ ይላል። ምስራቁ ምዕራቡም የእርሱ የአላህ ነው ካለ በኋላ የትኛውን ቦታ ብትዞሩና ብትለምኑኝ እኔ በዚያ ቦታ ላይ እሰማቸዋለሁኝ አያቸዋለሁኝ እያለ ይናገራል። ፈሰመ ወጅሁላህ አይ አላህ ሱብሓነሁ ወተዓላ ያዕሪፍ አልመካን ወአዘማን ወኩል ሸይ። እንትን ከቁርአን በፊት የነበሩ ለነቢያቱ የተሰጠው የነበሩ ማለትም ተውራት፣ ኢንጂል፣ ዘቡር እነሱ ማለት አሁን ላይ የለም ተብሎ ይታሰባል። አይ ቲንክ የሉም። ልክ እንደ ቁርአን በእንትን አላህ ለምን ይሆን ያንን ያደረገው? ተውራት እና ኢንጂል የሉም ሳይሆን በመጽሐፍ ደረጃ የተጻፉት የሉም። ትምህርታቸው ግን አለ በቁርአን ላይ። ትምህርታቸው አለ በቁርአን ላይ። ተውራት ማለት ለሙሳ የተሰጠ አስተምሮ ነው አይደለም? የሙሳ አስተምሮ በቁርአን ውስጥ ይገኛል አይገኝም? አለ እኮ። ኢንጂል ማለት ለዒሳ የተሰጠ አስተምሮ ነው። ኢንጂል ማለት ምን ማለት ነው? የዒሳ የመሲሁ አስተምሮ ነው አይደለም? አለ በቁርአን ላይ። መሲሁ ምን አስተማረ? ሙሴ ምን አስተማረ? አለ። የእነርሱ ብቻ ሳይሆን የነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ ዮሴፍ፣ የነ ኤልሳ፣ የነ ዮናስ የሁሉም ነቢያቶች አስተምሮ በቁርአን ውስጥ ይገኛል። ያ ነው። ስለዚህ መጽሐፍቶቹ አሉ ወይ ለሚላቸው ሰው በመጽሐፍ ደረጃ የተጻፉት ላይኖሩ ይችላሉ። እነሱ የሉም። አስተምሮታቸውን ከሆነ የፈለግከው ግን ያው አለ አስተምሮታቸው። የሁሉም ነቢያት አስተምሮ በቁርአን ላይ ተጠቅሷል። ይሄ ነው። እሺ፣ አንድ የመጨረሻ ጥያቄ ልጠይቅና ለሌሎች እድል ልልቀቅ። ይሄ የአንተን እይታንም ጭምር የሚሻት ጥያቄ ነው እና ብዙን ጊዜ ክርስቲያን ወንድሞቻችን የሚጠይቁን ጥያቄ አለ። አሁን ጾም ላይ ነን እና ከጾም ጋር በተያያዘ ማለት ነው። እናንተ ብትጾሙም እኮ የተለያዩ ምግቦችን ትበላላችሁ፣ ነገር ግን እኛ ከስጋና ከምናምን እንታቀባለን ብለው እንደዚህ ኮምፔር ያደርጋሉ ሁለቱን ጾም እና አንተ ስለዚህ ጉዳይ ምን ትላለህ? በመጀመሪያ የምትጾሙት ጾም አምላክና ነቢያት ያውቁታል ወይ ነው ጥያቄው። እኛስ አምላክ ደንግጎልን ነው። አምላክ የደነገገው የጾም ስርዓት ነው ያለው።
ከእናንተ ዘንድ ያለው አምላክና ነቢያት የደነገጉት የሚያውቁት ነው ወይ? ይህን አዟዟም ማን ያዘዛቸው? ከዚህ እንጀምራለን። እሺ ሌላ ጥያቄ ያለን? አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። እንትን ጥያቄ ነበረችኝ። አንድ ያው ብዙ ነው ግን እያስታወስኩኝ ለመጠየቅ እሞክራለሁ። እንትን ነበር እኔ ሰለምቴ ነኝ። ቢያንስ አሁን 1 አመት ከ6 ወር ምናምን ይሆነኛል። ነገር ግን አሁን በዚህ ላይ ኒቃብ ለብሼ ነበረ። ኒቃቢስት ነኝ እና አንዳንድ ሰዎች ምን ይላሉ? ኒቃብ ግዴታ አይደለም ማለት ሱና ነው። ከዛ በኋላ ደግሞ ኒቃብ መልበስ ቢፈቀድ ወይም ደግሞ ግዴታ ቢሆን ኖሮ ከአባ ላይ ኒቃብ ተለብሶ ነበረ ሴቶች ይላሉ። እሱ ነገር እንዴት ይታያል? አንደኛ ያ ማስረጃ ሊሆናቸው አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተተነቀብ ልመርአ ወላ ተልበሰል ቀፋዘይን ፊል ኢሕራም ያሉት እንዳውም እሱ ኒቃብ ከዚያ ውጭ አዘው እንደነበር ነው የሚያሳየው። ሴት ልጅ ሐጅና ዑምራ ስታደርግ ጊዜ ኒቃብና ጓንት እንዳትለብስ ብለዋል። ቃል በቃል ኒቃብ ብለው ተሰዋል። ስለዚህ አውስ ካዕባ ብቻ ሳይሆን ከሐጅና ዑምራ ላይ ብቻ ሳይሆን ሶላት ላይ ራሷ አንለብስም እኮ። ስለዚህ ሶላት ላይ አንለብስም እና ግዴታ አይደለም የሚለውን ያስይዘናል ወይ ብሏቸው። አይሆንም እንደዚህ። ሶላት ሴት ልጅ ብቻዋን ከሆነች የምትሰግደው መሸፈን አይቻልም። ተቀልጣ ነው የምትሰግደው ባዕድ ወንዶች ምናምን ካሉ ካልሆነ በስተቀር ማለት ነው። ስለዚህ እንዳውም ያን ማለታቸው በሌላው ጊዜ አዘውት እንደነበር የሚያሳየን ማስረጃ ነው ባያቸው። ሌላኛው ጥያቄ ደግሞ አሁን ለምሳሌ አንድ ሰው ሀፍዝ እየሞከረ ግን እስከሚሀፍዝ ድረስ የሌይል ሰላትን ረዣዥም ሱራዎችን ለመቅራት ቁርአንን እያየ መስገድ ይችላል? እሺ መረጃ ከምን አንጻር መረጃ ትነግረኛል? ላ ዩከልፉ ኢላ ውስዐሃ። እኔ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏል። መሀፈዝ ያልቻለ ሰውየው አቅሙ ከሌለው ስለዚህ እያየ ቢቀራ ችግር የለውም ማለት ነው። ፈተቁላህ እስከሚያፍዝ ጊዜ ድረስ ማለት ነው። እንዲያፍዝም በራሱ ሰው ይጠፋኛል ነገር እያየ ቢሰግድ ችግር የለውም። ሰላም አለይኩም ወረህመቱላሂ ወበረካቱህ። አለይኩም ሰላም። ቴዲ የሚል ልጅ ከታች አለ መሰለኝ። ቴዲ አለ? ቴዲ ነኝ አለሁ። አባቴ እንዴት ነው ወንድሜ? ሰላም ነው? ሰላም ነው። አንድ ጥያቄ ነው። እሺ ጥያቄ ምንድን ነው? ተቋርጠሃል። ምን አልከኝ? አብ ወልድ መንፈስ ቅዱስ ምን አልከኝ? ጥያቄ እንድገው በደንብ አልሰማሁም፣ ተቋርጦ ነበር። ኢየሱስ እንግዲህ ክርስቲያኖች ሲያምኑ ሶስት አምላክ አለን ብለው ነው። እሱ ሊቀጥልበት አይደል? ቴዲ ድምፅህ አይሰማም። መንፈስ ቅዱስ ኢየሱስ አባት ከሆነ አብ ወደ ላከው ኢየሱስን፣ ወልድ ወደ ምድር መጣ። መንፈስ ቅዱስን የት አደረጉት? የሚመልስ ክርስቲያን ካለ ሁልጊዜ አሁን ወይ ሁለት አምላክ አላቸው እንደሚሉት እስቲ መልሱልኝ። ክርስቲያን ካለ መመለስ ይችላል። ገብቶ እሺ እንመናቸው። ሁለት አብ አባቱ ነው፣ ወልድ ቀጥል። እሺ የሚሰማ ክርስቲያን ካለ ገብቶሃል አይደል? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ምንድን ነው? ስራውም አይታወቅም። ኢየሱስ መጥቶ ወደ ምድር ለአብ ጸለየለት ነው የሚሉት። ለመንፈስ ቅዱስ ለምን አልጸለየለትም? ሁለቱ ናቸው ኮሚኒኬት የሚያደርጉት፣ ወልድና አብ ሁለት ናቸው ወይ ሶስት? ይህን ይመልሱልኝ እስቲ ክርስቲያኖች። አመሰግናለሁ። ኦኬ
እሺ ከላይ ያለው ወንድማችን ቀጥልሽ። እኔ ሊጠይቅና እና እኔ የኛ ሙስሊም ወንድሞቻችን ወታደር ውስጥ የሚሰሩት አለ